ሰላም ጤና ይስጥልን የሳይበር ቤተሰቦች ዛሬ ደግሞ ይዤላችሁ የቀረብኩት ረጅም ሰዓት ማለት ፋት በርን ነው የምንሰራው ከሃይሚ ጋር ነው። ሃይሚ ነው አሁን ለማስቀነስ ፕሮግራም ያዝኩት። ስለዚህ ሃይሚ ዛሬ ቼክ ታደርጋለች። ቼክ የምታደርገው ምንድነው የመጀመሪያ ፕሮግራም ስለሆነ የመጀመሪያ ፕሮግራም ላይ ኪሎ ቼክ እናደርጋለን። ከዛ የሚለኩ ነገሮች አሉ ትራይሴፕስ አካባቢ፣ የሆዷ አካባቢ፣ ዌስት አካባቢ፣ እንደገና ፍሮንት ኦፍ ሌግ ሙሉ ሌጓ እግሯ የእግሯ ስፋት እሱንም ቼክ እናደርግና ከዛ ወደ ትሬኒንግ ነው የምንገባው። ዛሬ የመግቢያ ፕሮግራም ስለሆነ ኪሎ ይዘናል። ኪሎ ቼክ ታደርጋለች። ይሄን ፕሮግራም እናንተ ምን ማድረግ አለባችሁ? ከኛ ጋር ሆናችሁ የመጀመሪያ ፓርቱ ዛሬ ነው ትሬኒንጉ የሚሰራው። ከዛ ቤታችሁ ሆናችሁ ቀላል ትሬኒንግ ነው። ኪሎዋን እናያለን። ኪሎዋን ካየን በኋላ ግን ከኛ ጋር አብራችሁ ፕሮግራም ውስጥ ገባላችሁ ማለት ነው። ስለዚህ ወደ ኪሎ እንገባለን። ሃይሚ ወጭስቲ ናይስ ኪሎዋ የሚታየው 102.45 ነው የሚያሳየው። ስለዚህ ሃይሚ ኪሎሽ 102 ኪሎ ነው። ስለዚህ ዛሬ ከኔ ጋር ፕሮግራም እንጀምራለን። ረጅም ጊዜ ነው የምንሰራው። ከቀላል ስቴፕ ወደ ከባድ ስቴፕ ነው በደንብ አግባቡ እየሰራን የምንሄደው። ካንቺ የሚጠበቀው ምንድነው? ሁልጊዜ ትጋት ይፈልጋል ትሬኒንጉ። ቻሌንጅ አለው። እነሱን አልፈን ደግሞ ይሄን ኪሎሽን በትንሽ ጊዜ ውስጥ ተመልካቾቻችን ይሄን ኪሎ በደንብ እያያችሁ ሞዴል ነው የምትሆኑ። ስለዚህ 102 ኪሎ መጥቷል። 102.45 ምናምን ነው ኪሎዋ። ስለዚህ ወደ ፕሮግራማችን አሁን እንገባለን። ከኛ ጋር ሆናችሁ ትሬኒንጉን በደንብ ተከታተሉ። አብራችሁ አሁን ደግሞ ወደ ልኬት እንገባለን። የእጇን ስፋት እናያለን። እንደገና የሆድ አካባቢ ስፋቱን እናያለን። እግር አካባቢ እናያለን። መሃል ላይ ደግሞ ዌስት ላይ እናያለን ማለት። ስለዚህ ወደሱ እንሄዳለን። በሜትር ነው ቼክ። እጅሽን ዘርጊ። ጉድ። የመጀመሪያ ልኬት 14 ነው። አያችሁት አይደል? የእጇ ስፋት 14 ነው። ሶሪ ወገብሽ ላይ ልመጣ ስለሆነ ይቅርታ። ስለካ ሶሪ። አርባ 42 እጅግ በጣም ትንሽ ሰፊ ነው እግርሽን። ተመልካቾች የእግሯን ስፋት ነው አሁን ደግሞ የምናየው። የእግሯን ስፋት ሶሪ ይቅርታ። የሚያሳየው 32.5 ነው። መቀመጫ አካባቢ ነው። የመቀመጫ 49 ጉድ። እናመሰግናለን። ጨርሰናል። አሁን ሃይሚ ወደ ትሬኒንግ እንገባው። ከቀላል ወደ ከባድ ነው የምንመጣው። ያለውን ነገር ትሬኒንጉን በትጋት አንቺ መስራት አለብሽ። ተመልካቾቼ ደግሞ ቤት ሆናችሁ ከሷ ጋር ፕሮግራም መጀመር አለባችሁ። ምክንያቱም 100 ኪሎ ሌላም ቤታችሁ ሆናችሁ ካላችሁ አብራችሁ ፕሮግራሙን ቤታችሁ ሆናችሁ በአግባቡ እርግጠኛ ሆኜ ይሄን ትሬኒንግ ከኛ ጋር ከሰራችሁ ውጤታማ ትሆናላችሁ። ስለዚህ ከኛ ጋር አብራችሁ መስራት ትጀምራላችሁ ማለት ነው። ወደ ፕሮግራም ገባል። የሳይበር ቤተሰቦች አሁን ለዚህ ትሬኒንግ የሚያስፈልገው አንደኛው ገመድ ነው። ሌላው ደግሞ ሃይላንድ። በማንኛውም ሃይላንድ ግን 1 ሊትር የሆነ ሃይላንድ ውሃ ሞልታችሁ ማዘጋጀት ነው።
ከዛ ስቴፐር ከሌለም በባዶ ስለምንሰራ አሳያችኋለሁ ስቴፐር ያስፈልጋል ገመድ ስቴፐር እና ውሃ የተሞላ ሃይላንድ ያስፈልገናል አሁን ትሬኒንጉን እንጀምራለን ሃይሜ የመጀመሪያው እግራችንን ከፍተን ጃምፒንግ ጃክ ነው የምንሰራው እግራችንን በመክፈትና በመግጠም ነው የምንሰራው ይሄ ነው የምንሰራው ደግሞ ተመልካቾቻችን የምንሰራው አንዱን ትሬኒንግ 3 ጊዜ ነው 3 ዙር አለው ለአንድ ደቂቃ ነው የምንሰራው ፕሮግራሙን አንድ ደቂቃ አሁን እንሰራለን አብረን እኔ ዝግጁ ነሽ ርቀታችንን በመጠበቅ እንሰራለን ማለት ነው ready መዘጋጀት 1 2 3 go see በመክፈት ነው go ደቂቃ ይዛችኋል አንድ ደቂቃ good up sit nice good up come on nice እና ማማማ ቀነው ከስብን ነው የምንሰራው perfect timing እጅግ በጣም አሪፍ good ብዙ ጊዜ ፎከስ የምናደርገው እሷ የምንሰራው ነው ፎከስ የምናደርገው እጅግ በጣም አሪፍ ደቂቃ ተይዟል አንድ ደቂቃ ነው የምንሰራው ጎበዛኝ እጅግ በጣም አሪፍ perfect አይቆመም good nice stop በጣም አሪፍ አንድ ደቂቃ ሞልተናል ሙዚቃ ይከፈተልናል በሙዚቃ ነው ላይት ሙዚቃ ከሙዚቃ ጋር እንሰራለን ትንሽ 30 ሰከንድ ትንፋሽ 30 ሰከንድ እያረፍን ነው ምክንያቱም አንድ ደቂቃ ሰራ በቤታችሁ ናችሁ ሳሎን ላይ ይቻላል ትንሽ በቃ ቦታ አይፈጅም ይሄ ትሬኒንግ ቦታ አይፈጅም ግን በደንብ ኢፌክቲቭ ነው በደንብ መስራት አለባችሁ ሁለተኛውን 30 ሰከንድ ሞልቷል መዘጋጀት go perfect good moral ያስፈልጋል good job ዳይዳ እጅግ በጣም አሪፍ good job እጅግ በጣም አሪፍ ማሚ ጎበዝ ጥሩ ነው ሲደግማችሁ ማድረግ ይቻላል ግን አንድ ደቂቃ ያደረግነው የመጀመሪያ ፕሮግራም ስለሆነ ቀለል አድርገን እንድንሰራ ነው ስለዚህ ፕሮግራሙ እንዳለቀ ወደ ሌላ ፕሮግራም እንገባለን ሁለተኛው ነው ዙር እየሰራን ያለነው ቻሌንጅ ከመሆን እንዴት ነበር ጥሩ ነው ትንፋሽ አለ good አሁን ወደ ሶስተኛው ዙር ነው የምንሰራው ዝግጁ ናችሁ እሺ መዘጋጀት ታይሚ እግራችንን ገጥመን ready 1 2 3 go perfect ተመልካቾች ስትሰሩ ሁሉ ጊዜ ቀላል ስቴፕ ነው ስቴፑን ደግሞ በአግባቡ ማለት ፍሬስሊ ከሰራ ነው ውጤታማ እንሆናለን ደግሞ ስፖርቱን ብቻ ሳይሆን ምግብ ደግሞ ስለ ምግብ አወራችኋለሁ አጀስት እናደርጋለን ምግባችሁ ምን ያክል በቀን ውስጥ ካሎሪ ማቃጠል እንዳለባችሁ መስራት መብላት የሚገባው ምን ያክል ካሎሪ ነው የምንሰራው ምን ያክል ካሎሪ ነው ያቃጥል ነው የሚለው በደንብ በፕሮግራማችን ላይ እነግራችኋለሁ በአግባቡ አሁን ትሬኒንጉን እየሰራን ስለሆነ ነው good በጣም አሪፍ good perfect ጨርሽ አይዞሽ እጅግ በጣም አሪፍ ቻሌንጅ አለ ስፖርት ስንሰራ በጣም ቻሌንጅ አለ አይዞሽ up good stop እጅግ በጣም አሪፍ አንድ ስቴፕ ጨርሰናል ተመልካቾቻችን ውሃ መጠጣት ትችላላችሁ ስጨርሱ መሃል ላይ ሳይበዛ ውሃው ሳይበዛ ትንሽ ውሃ መጠጣት ያስፈልጋል ማለት ነው ወደ ሁለተኛው ዙር እንገባለን 30 ሰከንድ ነው ረብ 30 ሰከንድ በጣም አሪፍ 30 ሰከንድ
የመጀመሪያውን ፕሮግራም የመጀመሪያውን ትሬኒንግ ጨርሰናል። ይሄን አሁን የሰራነውን ትሬኒንግ እናንተ 5 ደቂቃ መስራት ትችላላችሁ። አንዳንድ ደቂቃ ያያዛችሁ ለ5 ዙር መስራት ትችላላችሁ። አሁን ደግሞ ሃይላንድ ነው የምንይዘው፣ ውሃ የተሞላ ሃይላንድ። እኔ መጀመሪያ ይሄው ስትሬት ነው ደረቴ ላይ ነው የሚያርፈው። ከዛ እጄ ፊት ለፊት ወደ ላይ ነው፣ ግሬን እየከፈትኩ ነው። አያችሁት? ይሄን ነው የምንሰራው። ገብቷችኋል አይደል? እሺ ውሃ አዘጋጅታችኋል? እጅግ በጣም አሪፍ። መቅጠም መዘጋጀት ታይሜ 1 ደቂቃ ነው የምንሰራው። 1 2 3 go perfect up down tamare በጣም ጥሩ good ማን ሞራል እናንተ ሞራል ያስፈልጋችኋል። በጣም አሪፍ perfect ዘና ብለን ደግሞ ስፖርት ስንሰራ ሪላክስ አድርገን መሆን አለብን። ኢንጆይ ያደርጋችሁ ሪላክስ ቤታችሁ በትንሽ ቦታ ላይ ብዙ መስራት ይቻላል። እንቅስቃሴውን ማብዛት ይቻላል። የግግሞሽ እናንተ በራሳችሁ አቅም የግግሞሹን ማብዛት ትችላላችሁ። perfect go አይመረዘው come on perfect nice see አየር ላይ ከፍ አፕቲቲሽ ብቻ ዳም ናይስ good ሁለተኛውን ዙር የመጀመሪያውን ዙር ነው የሰራነው። ቀጥላለን ደግሞ ትንሽ ትንፋሽ እናንተም ትንፋሽ እየወሰዳችሁ ኦኬ ሁለተኛ ዙር come on excellent ደረታችን ላይ ሁለተኛውን ዙር ልንሰራ ነው። መዘጋጀት come on 1 2 3 go come on up sit down oh yeah በጣም ነው የሚያምረው። ተመልካቾች የሳይበርመን ተሳብ come on ሞራል መቆም የለም። የቆመ ሰው አለ። ይታያል እያየሁ አሜን እንታችሁን አስብና ባገኛችሁ ነገር መስራት ትችላላችሁ። እንቅስቃሴ come on እጅግ በጣም አሪፍ። ይሄ ፕሮግራም ቀጣይነት ስላለው ምክንያቱም ኪሎዋን ካስተካከለች በኋላ ነው ይሄ ትሬኒንግ የሚቆመው። እናንተም ከዛሬ ፕሮግራም ጀምሮ ለራሳችሁ ፕሮግራም ያዙ። አቅም አላችሁ፣ ትችላላችሁ። ቤት የተቀመጣችሁ ከ90 ኪሎ በላይ ከዛም በላይ ያላችሁ እኔ አልችልም፣ እኔ አይሳካልኝም፣ እኔ አይከናወንልኝም፣ እኔ እኮ በቃ ሰውነቴ ኪሎ ደግሞ መልበስ የምትፈልጉትን ሱሪ፣ ቀሚስ፣ ማንኛውም ነገር ፕሮሚስ አድርጉ ትለብሱታላችሁ፣ ታስቀምጡታላችሁ። ከዛ መጀመሪያ በፊት የለበሳችሁት ቀጭን ሆናችሁ አሁን ካለ ሳጥን ውስጥ ካለ ይወጣል። በደንብ የምትወዱትን ነገር ትለብሳላችሁ፣ ታደርጋላችሁ ማለት ነው። ናይስ። ሶስተኛ ዙር አይደል? ሁለተኛ ስቴፕ ሶስተኛ ዙር አሜን። ሶስተኛችን ነው። እንዘጋጅ። እግራችንን መቅጠም ከመሆን ዝግጁ ናችሁ? 1 2 3 go đây